በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ የትላንቱን ፍቅር ጣሙን ቁም ነገሩን ምነው ያስተዋሉት ያዩት በነገሩ ሁሉም እንደገና ኖሮን ቢያሰላስል አይገኝም ጊዜ ያኔ ላይ ሆኜ ዛሬን ተመኘሁ አገኘሁ ያደረሰኝ ጊዜ ላይ መልሰኝ እዛ ትዝታ ሲንጠኝ ሲበረታ ናፍቆት አጉል ያስመኘኛል ከህልሜ ባነኝ ያዘመን ላይ መንቃት የትዝታ መንገድ ይለያል ከሌላ ወደፊት ሲሄዱስ ወደ ኋላ የጉዞን አቅጣጫ ለአንዲት ቀን በታምር ሁሉም ሄዶ ዛሬን ጥሪ አድርጋት ነበር በሞት የተለየና ትናንት አንድ ናቸው ሁለቱም ዳግመኛ የማናገኛቸው የትዝታ ጸባይ አይገባኝም ከቶ እንኳን አስደሳችሁ ግድ የማይሰጥ ነገር በጊዜው በወቅቱ ትዝ ባለ ጊዜ ያድርስ ናፍቆቱ አያን ጊዜ ደግ ዘመን አለፈ እንደ ዘበት የዋህነት በታላቆቻችን የምንቀናበት እድሜ ተጨምሮ የሚነገርበት ከልጅነት ወደ ጉርምስናው የተሻገርኩበት ራስን መጠበቅ የጀማመርኩበት በአይነ ፍቅር ንዳድ የተቃጠልኩበት ስንት ያሳለፍኩበት ያኔ ባፍላነቴ ሳየው አስለቀሰኝ ትምህርት ቤት መድኃኔዓለም የኔ ትዝታ
የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸደሽ በደረጃው መውጣት ወደ ኳስ ሜዳ እነ ገኒ እነ ሂሩት እነ ሰሌ እነ የትና የት ጓደኞቼ ወዴት ናችሁ እንዴት ናችሁ ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ ተኝቶ አንቀላፍቶ ይነቃል በፎቶ ሙዚቃማ የዛን ዘመንማ አይጣል ነው ሲሰማ ወይ ተስፋ ምናልባት መሬት ላይም ካለ አጋጣሚ ተመሳሳይ የሆኑ ካነሳችሁ አንዴ ቼክ አድርጉልን። ፕሮግራማችንን ካረገ በኋላ የምሳ ፕሮግራም ይኖረናል። ቀጣይ ደግሞ በክብር ያገኘናቸው አስተማሪዎቻችን የጋቢ መልበስ ፕሮግራም ይኖረናል። የመዝናኛ ፕሮግራም ይኖረናል። የፎቶ ፕሮግራም ይኖረናል። አጠቃላይ ይመስላል ፕሮግራማችን። ከዛ በፊት ግን ፕሮግራማችን ከመጀመራችን በፊት በሕይወት የተለዩንን ጓደኞቻችንን እንዲሁም መምህሮቻችንን ሁላችንም ተነስተን አንድ የህሊና ጸሎት እናደርጋለን። እናመሰግናለን። ያሉትን በሕይወት ያቆዩልን፣ የሞቱትን ነፍስ ይማርልን። ሰላም ውድ የምስራቅ አጠቃላይ ተማሪዎች፣ የሁለተኛ ደረጃ ተማሪዎች እንዲሁም መምህሮቻችን እንኳን በደህና መጣችሁ ይለናል። ከ23 ዓመት በኋላ ተገናኝተን ጥሩ ጊዜ በማሳለፍ ማህበር አቋቁመን ወራዊ መዋጮ በወር 100 ብር እንድናዋጣ በድምፅ ተስማምተን ይህንን ለማከናወን ደግሞ ቋሚ ስራ አስፈጻሚ ኮሚቴዎችን መመረጥ ስላለባቸው አጠቃላይ የስብሰባ ጥሪ አድርገን 5 የስራ አስፈጻሚና 15 ኮሚቴዎች ተመርጦ ስራ መጀመራችን ይታወቃል። እንዲሁም በ3 የስራ አስፈጻሚዎች ኮሚቴ የማህበሩ በመወከል የባንክ አካውንት ተከፍቶ ወራዊ መዋጮ እየተሰበሰበ ይገኛል። ሆኖም አሁን ለዓመታዊ ባህላችን ፕሮግራም መዋጮ ለማሰባሰብ አስበን በማህበሩ አካውንት ለመሰብሰብ ነበር። በአጋጣሚ ቤተልሔም ሽመልስ በሀዘን ምክንያት እንዲሁም ሶፋኒ ተስፋዬ አባቷ ስለታመሙ በማህበሩ አካውንት መጠቀም ስላልቻለን በአቡነ ራፌራ አካውንት ተጠቅመን እየሰበሰብን እንገኛለን። ይህንንም አጠቃላይ የገቡትን ገቢዎቻችንን በስፖንሰር እንዲሁም የተከፈሉትን ገንዘቦች
እና እንዲሁም አጠቃላይ አሁን ያወጣናቸውን ወጪዎቻችንን በዝርዝር አድርገን ለሁሉም አባል የምናሳውቅ መሆኑን እንገልጻለን። አዲስ ለመጣችሁ እንዲሁም ነባር ለሆናችሁ ማህበራችን ደንብ አለው። ይህንንም በድጋሚ ግሩፕ ላይ ፖስት እናደርጋለን። ተከታተሉት። የህገ ደንብ አለን። በቀጣይ ደግሞ ከዚህ ፕሮግራማችን በኋላ ህጋዊ የፍቃድ ወረቀታችንን የምናገኝበትን መንገድ ከዚህ ፕሮግራም በኋላ ፕሮሰስ እያደረግን ነው። ወረቀቱን ይዘን ሚዲያ ላይ ያለን የቴሌግራም ቻናል ላይ ፖስት እናደርጋለን። በቀጣይ በማህበራችን አከናውነናል ብለን የምናስባቸው ስራዎች አንዱ በሀዘን በደስታ ጊዜ ተገናኝተን ተደጋግፈን አሁን ዓመት ሞልቶናል። በእንደዚህ አይነት በጎ ነገሮች እየተንቀሳቀስ እንገኛለን። እንዲሁም በመጨረሻ ለማህበራችን እድገት ይጠቅማል ብለን የምናስባቸው ነገሮች ከሁሉም ማህበረሰብ የሚሳተፉበት ሁሉም ኮሚቴ እንደ አዲስ ተነጋግረን በቀጣይ ፕሮግራም ይዘን ስብሰባ እንጠራለን። አጠቃላይ ምን ማድረግ እንዳለብን እንዲሁም አቅም ያላቸው ሰዎች፣ መስራት የሚፈልጉ ሰዎች፣ ከኛ ጋር መንቀሳቀስ የሚፈልጉ ሰዎች በራችን ክፍት ነው። ድጋሚ ስብሰባ ተሰባስበን የተሻለ ነገር ለመስራት የሁላችንን ድምፅ ስለሚሰማ ተሳትፎ እናደርጋለን። እንኳን ደህና መጡ ብለናል። በክብር ተቀበሉልን። እሺ፣ ያለ ጊዜ ከ23 ዓመት በኋላ ተገናኝተን በጣም ጥሩ የሚባል ልዩ ጊዜ አሳልፈናል። በስድስተኛ ወራችን ተገናኝተን የተወሰኑ መምህራኖቻችን እያገኘ ነው። ዛሬ በርከት ብለው አግኝተናቸዋል። በድጋሚ በምስራቅ አጠቃላይ ተማሪዎች ስም ሁላችን ማጨብጭበን እንኳን ደህና መጣችሁ ባላቸው ቀጣይ ያለው ደግሞ መልእክት ታስተላልፍልናለች። እንኳን ደህና መጣችሁ መምህራኖቻችን። በእድሜ በጸጋ ስላገኘናችሁ በጣም ደስ ይለኛል። አሁን እንዲሁም ተማሪዎች ከ24 ዓመት በኋላ አሁን የወረዶች ማይኩን ተጋ እሺ፣ በቴሌግራም ግሩፕ ላይ 357 ሰው አለ። ለዚህ ላስተላልፍ የፈለጉት አትንቀሳቀሱና አንዳንድ ያልተመቻችሁ ነገር ካለ ወይም እንደዚህ አስተያየት ስጡ ለማለት ነው። ወደ 57 ሰው ብቻ ነው ግሩፕ ላይ ያለው ወርሃዊ መዋጮ እያወጣ ያለው እና 357 ሰው አለ። ካልተረዳችሁ አካውንት አለ ይለጠፋል ወይም እናገራለን። በክፍሌ በቤቴሌም እና በሶፋንት የተከፈተ አለና ዛሬ ወርሃዊ መዋጮ እንድታረጉ ወደፊት በጎ ነገር የምንሰራበት እንዲሁም የምንሰባሰብበት ስለሆነ ጥቅሙንም እሱ ቅድም እንደተናገረው የተሻለ ነገር ስለሆነ ሁላችሁም ወደዚህ ግሩፕ እንድትገቡ ነው የምለው። 57 ሰዎች አሉ። 357 ሰው አለ። እንደምታስተካክሉ ተስፋ አደርጋለሁ። ዓመታዊ መዋጫቸውን ወደ 31 ሰው ዓመታዊ ከዓመት በላይ ከፍሏል። ሌሎቻችሁ ደግሞ የወርም የ6 ወርም እየከፈለ ያለ እስካሁን ወደ 60 ሺህ ብቻ ነው ያለው ማለት አንድ ዓመት ሞልቶናል። በድጋሚ የሚጠይቃችሁ ወደ ማህበራችን ተቀላቀሉ። ቁም ነገር ነው የምንሰራው ነው ብለው አሁን ደግሞ ስላየኋችሁ በጣም ደስ ብሎኛል። ወደፊት 25ኛ ዓመታችን ስናከብር በጣም በተሻለ ሁኔታ እናገኛቸዋለን።
እና በመካከላችን ትልቅ ፕሮግራም ነበረው። ፕሮግራሙን አቋርጦ ከተማሪዎች የተማሩበት ትምህርት ቤት ሳላየው አላድርም ብሎ ፕሮግራሙን ሰርዞ የመጣው ሁላችሁን ማለት ነው። እንዲሁም ወንድማችን ነፃነት ለብሱ ሊኖረው ለአንዴ ከሄድና ጸሎትና በቅርቡ ስላለ ወንድማችን አመሰግናለን። በአሁኑ መገኘት ከአንገቱ በትምህርት ቤት ላይ ብዙ ተስፋዎች አሉና ወደ መድረክ ጋብዘንና ያለ የሚሰማ ስሜት ጋር አጠር ያለ መልዕክት ታስተላልፉልን ጋብዛለሁ። ይፈቀድልኝና ይህንን ላደርግ ክቡራን የቀለም አባቶች፣ መምህራን እንደዚህ ለመታየት ስለበቃን በጣም ደስ ብሎኛል። እንኳን አደረሳችሁ። እዚህ ምስራቅ አጠቃላይ የቀድሞ ስሙ አስፋው ሰር ትምህርት ቤት ተምራችሁ በተለያየ ቦታ ሀገራችሁ እያገለገላችሁ ያላችሁ ወጣቶች ወጣት ፕላስ የሆናችሁትን እንኳን አደረሳችሁ። እኔ አሁን እዚህ ጋር በስንት ዓመተ ምህረት ነበር ጊዜ ብለው ጠየቁኝ አንድ መምህር እዚህ ከፊት ያሉት እና ስነግራቸው ወይ ከኔ 7 ዓመት አንተ ከተማ እዚህ ከጨረስክ ከ7 ዓመት በኋላ ነው ጊዜ አስተማሪ ሆንኩታል። እሳቸው 79 ነው እዚህ ማስተማር የጀመሩት አይደለም መምህር። እኔ 72 ነው የጨረስኩት። ብዙዎቻቸው አልተወለዳችሁ። ማነው በስመ አብ ወወልድ ወመንፈስ ቅዱስ እድሜና ጤና ሰጥቶ ማጫቸው እና በጣም ደስ የሚለኝ ትምህርት ቤት ነው። እኔ የተማርኩት የመጀመሪያ ደረጃ አስፋው ሰር አንደኛ ደረጃ እና መለስተኛ አሁን ምስራቅ ካሳንችስ ማለት የበፊቱ ካሳንችስ። ከዛ በኋላ እዚሁ ደግሞ አስፋው ሰር ባይዘው አስፋው ሰር ታውቋቸዋላችሁ አይደል? ማናቸው? የጃንሆይ ልጆች ናቸው። የሁሉ መረዳ አዝማች አስፋው ሰር ይባላሉ። በእሳቸው ስም የተሰየመ ነው ይሄ ትምህርት ቤት። በኋላ ያው ምስራቅ ሰሜን ምን ሲባል ምስራቅ በተባለ ይሄኛው ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተባለ። አሁን አይ ቲንክ ፖሊ ነገር ሆነ መሰለኝ። እና በእኛ ጊዜ አለሙ ገብረመድህን የሚባለው እዚህ ጋ ያሉት እናት አሁን እያሉ ነበር። በጋሻ አለሙ ጊዜ መጣ ብሎ ነበር። አለሙ ገብረመድህን ይባላሉ ዋና ፕሪንሲፓሉ። ሁለተኛው ምክትላቸው ደግሞ ፋኖስ ገብረስላሴ ይባሉ ነበር። ዩኒስ ሊደራችን ሚስተር ሳራ የሚባል እንዲህ የሚል አንድ ህንድ ነበር። አስቸጋሪ ነበር። ለማንኛውም እዚህ የተማርኩት በጣም ደስ የሚል ጊዜ ነበረኝ። ከዚህ ከጨረስኩ በኋላ ደግሞ ሌላ ቦታ ወደዚህ ስልቆየው በአዲስ አበባ ዩኒቨርሲቲ ጃንሆይ ነው። እሱም ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ጠቅላላ በሳቸው ቤተሰብ ስር። ከዛ በኋላ ብሔራዊ ውትድርና ዘመትኩኝ። ብቁ ዜጋ ነኝ። ለዚህ ነው አሁን 79 የመጡት መምህር የእሳቸው ልጅ መመስለው ብቁ ዜጋ ሆኜ ብሔራዊ ለማንኛውም በጣም ደስ ብሎኛል። አሁን አንድ ትልቅ ፕሮግራም ነበረ። እሱን አቋርጬ ወደ ሌላ ደግሞ ሄዳለሁ ስል ነው በመሀል ጆሴ ደውለው እየጠበቅን ነው አሉ። በዛ ላይ ቤቲ ተከተለች። ስለዚህ አማራጭ የለኝም፣ ይህንንማ መምጣት አለብን። እዚህ አዳራሽ ውስጥ ብዙ ነገር ሲሰራ ነበር። የእኛ ጊዜ ደግሞ የደርግ ጊዜ ስለነበር ብዙ ስብሰባዎች ተካሂደዋል።
እና ለማንኛውም በጣም ደስ ብሎ መምህራኖቻችን በጣም አሪፍ ነበሩ። አንድ የሾላ ዛፍ ነበረች አለችኝ። የሾላ ዛፍ አንዳንድ ጊዜ ትምህርቱ በጣም እንትን ሲያደርግ ሾላ ዛፍ ላይ መውጣለ ሚስተር ፀሐይ ልቧችሁ ከመጣ በቃ እኛና እነሱ እሳትና ጭድ ነበር ነው። ኤኒዌይስ በዚህ አጋጣሚ እዚህ ትምህርት ቤት 11ኛ ክፍል ያው ፊዚካል ሳይንስ ምናምን ባዮሎጂካል ሳይንስ እንማርና ፒውር የሚሆነው 11ኛ ክፍል መምህራኖቻችን ያውቁታል። ኬሚስትሪ እንግዲህ ይቅርታ አድርጉልኝና እንድጠላ ያደረገኝ ሚስተር ማሱዳራ የሚባለ ኬሚስትሪ ያስተማሪ ነበር። ሜቴን ቡቴን ምናምን እና እሱን አረሳው። ጂኦግራፊ መምህራኖቻችን በጣም አሪፍ ነበሩ፣ እናከብራቸው ነበር። እነሱን የምታከብሩ ስለሆናችሁ ነው ዛሬ እነሱን እዚህ ጋብዛቸው። ምንም አይደረግ ምንም አይሉ፣ ግን እንደው እዚህ ስላደረሳችሁ እናመሰግናለን ለማለት ይህን ስላደረጋችሁ በጣም አመሰግናለሁ። አይ ቲንክ እናንተ ያከበራችሁ ከ72 ሲጀመር እንደምዛ ጋር እስማሙ ለልሹ እንደገና ደግሞ አቡነ ዘበሰማያት ከ40 ምናምን ዓመት በላይ ነው እንግዲህ ዛሬ ተመልሼ የመጣው። በጣም ደስ ብሎኛል። በጣም ወዳችኋለሁ። ማን አባዛና እዚህ የሂሳብ መምህራን አልተጠየቅም። 46 ዓመት በኋላ አንድ ሁለቴ መጥቻለሁ። አይ ቲንክ በሌላ ፕሮግራም ከ46 ዓመት በኋላ ግን ተመልሶ እዚህ ትምህርት ቤቱ ቤታችንን ይህንን ግቢውን ምናምን ሁሉ ማየት እዛ ጋር በር ላይ ስገባ ቅድም ምን አለኝ ጥበቃው ወዴት ነው አለ ምናምን ሲገባ አይ እዚህ አዳራሽ ዝግጅት አለ። እዚህ ሰራተኛ ነበሩ? አይ አይደለም መምህር ነበር። ምክንያቱም እሷ ራሱ እና በጣም ደስ ያለኝ በጣም ደስ ብሎኛል። ከዚህ የወጡ ሰዎች ደግሞ ብዙ መልካም ነገር ይሰራሉ። እንደው በጣም የእኛ ብቻ እንዳናረገው ከየትኛውም በኢትዮጵያ ክፍል ወጥተው በየደረጃው አሁን ለሀገር እያገለገሉ ያሉት የእኛ ልጆች ናቸው። እነዛ አካል በመሆኔ በጣም ደስ ብሎኛል። እጅግ በጣም ነው የምወዳችሁ። መልካም በዓል። ጥያቄ ያለኝ እያለች ነው። አይ ተማሪው ፊት የምጠይቀው ጥያቄ አለኝ እያለች ነውና ሳትሽኮረመኝ ጠይቄ አጥርማ አለው የትምህርት ቤት እኮ ምን ሆናችሁ? አጥር አለው ምን የመሰለ አጥር። ያውም ደግሞ አንዴ ዕቃ ሁሉ ማርፈድ አይቻልም። ጎበዝ ተማሪ ነበርኩ ያልሽ፣ እኔ መካከለኛ ተማሪ ነበር። በጣም ሰቃይ ምናምን ችግር አድርጎ የሚማር ተማሪ አይደለሁም። በጣም ደግሞ እርግፍ አድርጎ የሚተውም አይደለሁም። በመካከለኛ ደረጃ ላይ አሁንም እንደሱ ነው። በመካከለኛ ደረጃ ላይ እንደዚህ ያለ ቀስ ብለን የምንበረው። ስለዚህ እሷ በአጥር ስለምትዘል ነው። በእኛ ጊዜ አጥር አለው፣ መግባት አይቻልም። ፋኖስ የተክለ ሥላሴ በጣም ወፍራም ደስ የሚሉ አባት ይመስሉ ነበር። አለሙ ገብረመድህን የሚባሉ ፕሪንሲፓሉ እሳቸው ከቆሙ ወደ የምትሄጂበት ነው የምትሄጂው፣ መግባት አይቻልም። ምክንያቱም አሁን ግርፊያ የለም። በእናንተ ጊዜ ያለ አይመስለኝም። እኛ እኮ መለማመጃ ነበር። ጥያቄ ምንድን ነው የሚያንጫጫችሁ? መምህራኖቻችሁ ምንድን ነው ነጭ ለብሰናል ብላችሁ ምትንጫጩ? ምንድን ነው የምትይው አንቺ? ወይ ባጠር ዘላችኋለሁ። ታዲያ ከዛ አይደለም የተነስተን እኮ አንድ ይሆን ነው። አልፎ አልፎማ
እንዘል ነበር እያልኳቸው ስለ አጥር እናወራለን። ሌላ ጥያቄ ተመልሷል። እዛ ጋር እጅ ጥያቄ የላችሁ አስተማሪዎቻችሁ ስጠይቁ አትፈሩሽ። እኔ ለረጅም ዓመታት የቆየሁበት ነገር አንደኛ ቅድም እንዳልኳችሁ ነው። ብቁ ዜጋ ይባላል። ሚኒስቴር ቤቱ የትምህርት ቤቱ የምናምን ኮትኩቶናል። ሁለተኛ ግን በጣም የምወደው ስራዬ ስለምሰራ ነው። አንድ ጊዜ ፕሬዝደንት ግርማ ለወር ምስጋና ሌላ ጉዳይ ገባንና በጣም ተወደዋለሁ ስራህን አሉኝ። አልኳቸው በዚህ ምድር ላይ በጣም እድለኛ ሰው የሚወደውን ስራ የሚሰራ ሰው የምወደውን ስራ ነው የምሰራው። በጣም ደስ ብሎኝ ነው የምሰራውና ስለዚህ የምሰራው ስራ ደግሞ ስሰራ ደግሞ ዝም ብሎ ነካ ነካ አይደለም፣ አድምቼ ነው የምሰራው። ወደዛ ወደዚህ የሚባለው ወሬ ምናምን ትተህ መስራት ነው። ያ ይመስለኛል እንግዲህ ተመለስኩ። አመሰግናለሁ። ሌላ ፕሮግራም ከሌለ እኔ እጅግ ምሳና መምራናቸው እሺ እሱን በተመለከተ አሁን አንቺ ወይም ስለዚህ ሐኪም ቢሆንና አንድ የገባዎች ቀላል ሐኪም ቢሆንና እንዳይከፍልና ካርድ እንዳይወጣ መንገድ ላይ መረመረኝ ሲለው ልብስህን አውልቅ አለ እና እኔ ስራዬ መድረክ ላይ ነው። ይሄኛው መድረክ አይደለም። ይሄኛው ውይይት መሳይ መድረክ ነው። ሌላ መድረክ ሲሆን እዛ ላይ እንደ ጦጣ እንደ ዝንጀሮ መሆን ይችላል። አሁን ግን ምንም አልናገርም። አትስቂያት መቼም ሰራዊት ብዙ አላቆቃትም። በላ መነጋገር ሚስማቆለት መነጋገር ይሁንና ዛሬ መነጋገር በዚህ ነገር ባለፈው ነግሬያችኋል እና ሰራዊትን የመጀመሪያ ጊዜ ሳውቀው እዚህ ስቴጅ ላይ መጥቶ ልጅ ነበረ ድራማ ስሎት ነው የመጣውና የመጀመሪያ ሰው ዳይሬክተር አቶ አለሙ ዳይሬክተር በነበሩ ጊዜ ነበሩ። አሁን ደግሞ ለዚህ ሙያ መጥቼ እዚህ ላይ በመስራቴ በጣም ደስ ብሎኛል ብሎ እዛ ጋር ሳየው ስሙ ብቻ ነበር፣ ገና ልጅ ነበረ፣ ስሙ ብቻ ነበር የማውቀውና እዚህ ላይ ሳየው የዛን ጊዜ በጣም ደስ ብሎኛል። ከዛ በኋላ ታናሽ ወንድሙን አስተማርኩት ብጠይቀው መቤት ድረስ ያውቃል። ከዛ ድራማ ከነ ልጆቼ ከነ ቤተሰቤ ያንተን ድራማ ላይ ፍቅር ወይም አላውቅም ረዥም ጊዜና ተሰልፈን በአጋጣሚ እሱ እዛ ነበርና እንደዚህ ሲዘዋወር አለ። እስካሁን ድረስ በልቤ ውስጥ አለ። ከነ ቤተሰቤ ንቅል አድርጎ አስገባል በነፃና ያለ ወረፋዬ ማለት ነው። በመሆንነት የሚያቆሙ ብዙ ተማሪዎች አሉ። ሆስፒታል ሲኬድ ዶክተር ይገኛል። አንድ እሱ ምኑ የእሱ ግን ልዩ ትዝታ ነው። ከነ ሙሉ ቤተሰቤ ነው አግኝቶ እዛ ጋር ያደረገልኝ እና አመስግንልኝ። በጣም ሰው መጣና ይኸውና እርሶም ነበሩ ወይ ለመባል በመከኛ በጣም ጎበዝ ነህ፣ በጣም የተሳካልህ ሰው ነህና ወደፊትም በልጆች እንዲሳካልህ እመኛለሁ። አመሰግናለሁ። እንግዲህ ቲያትር በነፃ አይተዋል። ያው በጡረታ ገንዘብ ላይ በጣም ደስ ብሎኛል እና እንደዚህ የሆነን ስንገናኝ በጣም ደስ ይላል እና እግዚአብሔር ያክብርልኝ፣ እድሜና ጤና ይስጣችሁ ሁላችሁም መምህራኖቻችን። ያው መምህሮቻችን እየገቡ ነው። እስቲ በጭብጨባ ተቀበሉ።
ቢወረስ በክፉ ትዝታ ልቦና የሻረው በጣፋጭ ትውስታ በአብሮነት ጎዳና ገስግሶ የሚያነግሰው መሆኑ ብቻ ነው። ጓደኛት ጊዜ ያፈለቀ የመቻቻል ወኔ ለመልካም ተግባር ለደካማው ጎኔ በጥሩ ቀን ሞገድ አግባብቶን አራምዶ ፈዘን መዘን ባስልኬ ስኬት ደስታ ፌሽታ ልልታው ምታትም ታስክስታው ቢደግሱ ሰርጉ ወግና ማረጉ ያለ ሰው ያለ ጓደኛ መሽተምቀን ያለኛ እኛ ጓደኛ ነው ጓዳ አዋቂ ገመናዬም ሚስጥሬን ጠባቂ ስጠፋ አጥብቆ ጠያቂ ውድም ጓድም ወንድም የእውነት ሰው ብርቄም ድንቄም ወዳጄ ስንቄም ነው አንዴ ጥፋተኝነት አንዴ ደሞ ልክነት ከመድም ያለበት ደስ ይላል ጓደኝነት
Gracias.
ከሴቶቹ ቀድሞ ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ስለዚህ ጊዜ እንኳን አደረሳችሁ፣ እንኳን ሁላችን በሰላም አደረሰን። እኔ በ70 ዓመተ ምህረት ከዚህ ትምህርት ቤት ተመርቄ ከዚህ ትምህርት ቤት የተማርኩት 12 የጨረስኩት በ1970 ዓመተ ምህረት ተመልሼ መጥቼ አስተማሪዎቼ ጋር አግኝቻቸው ከአስተማሪዎቼ ጋር የማስተማር እድል አግኝቻለሁ። ከ81 ዓመተ ምህረት ጀምሮ እስከ 93 መጨረሻ ድረስ ይመስለኛል እዚህ ቤት አስተማሪ ነበር። ለመምህር ትልቁ በረከቱ ስንቁ ማለት ዋጋው ከሱ ኋላ ያለው ትውልድ ልጆች ሽኔ በማየት እጅግ በጣም ደስ ይለኛል። እግዚአብሔር ይባርካችሁ። ቁም ነገር ያላችሁ ለሀገርም ለቤተሰብም ለትውልድም የምትጠቅሙ ፍሬ ያላችሁ ሆናችሁ ስላየኋችሁ እጅግ በጣም ደስ ይለኛል። እግዚአብሔር ይባርካችሁ። ከእናንተ የሚቀጥለውን ትውልድ እንዲሁ እንደናንተ የሚያፈራ ትውልድ። እኛ ደስታችን እናንተ አፍርታችሁ ስናይ ነው። ሰው አለ ብዙ ጀኔሬሽን አይተናል በትምህርት ሂደት ውስጥ ስናይ፣ እንደዚህ ደግሞ የተባረከ ጀኔሬሽን ስናይ ደስ ይለናል በጣም። ዋጋችን ይሄ ነው። ሪዋርዶቻችን ናችሁ፣ ሽልማቶቻችን ናችሁ። ስላከበራችሁን ክበሩ። እግዚአብሔር ያክብራችሁ። በጣም አመሰግናለሁ። እኔ ብቻ ሳልሆን ለኛ እናንተ እድለኞች ናቸው። እኛ በህይወት ቆይተን እዚህ ላይ ማግኘታችሁ ቀላል በአጋጣሚ በታሪክ አጋጣሚ እሷ የተማረችበት ትምህርት ቤት ስላላስተማርኩ ነው። በ70 ዓመተ ምህረት እኔ አስተማሪ ባላስተማርችን ነበር ጓደኛዬ ማለት ነው። እና የዛን ያህል አስተምር ምስራቅ አጠቃላይ 20 ዓመት ነው ያስተማርኩት በ73 ጀምሬ እስከ 94 ላይ እና በጣም ጥሩ ጊዜ ነው ያሳለፍኩት። በጣም ጥሩ ስታፍ ነበር፣ ጥሩ ልጆች ነበራችሁ። እዛ ጋር የነበረ ዛፍ ነበር የሾላ ዛፍ እና እማረሳቸው ተማሪዎች ረጃጅም ልጆች ዩኒፎርም አልነበረ እስካርፍ የሚያደርሱ እማረሳቸው ልጆች ነበሩና የሉሌ ወንድም አለ እዚህ አንዱ ሉሌ ነበረ ተማሪ እዚህ ጋር ታናሹ ሰራዊት ሳይሆን ሉሌ የሉሌ ወንድም አለ ነበረ አሉ እና የእነሱ ግሩፕ ነበር እንዴት እንደሚያከብሩ የሾላ ዛፍ ጋር እረፍት ይወጡና መግባት ይጨምቃቸዋል። ያወርዳሉ። እንደ ሃይስኩል ተማሪ ሳይሆን እንደ ልጅ እንደ ትንሽ ልጅ ዛፍ ላይ ይወጣል። ደግሞ ረጃጅሞች ናቸው። ያስደስተኝ ነበር የነሱ ያጥፋታቸው ከረፍት ቀጥሎ እነሱ ፍቶ ይዛቸዋለሁ ብዬ ነበር። ከዛ ሲገቡ ደግሞ ጠንበለ በይቅርታ እና በፈገግታ ይቅርታ ጠይቃቸው በጣም ያስደስታል። አሁን ሁሉም ጥሩ ቦታ ላይ ናቸው። አንዱ ጎረቤቴ ነው የምለው ጎረቤቴ ሆኗል እና አንድ ላይ አንድ ሰፈር ነው ያለ። ማስተማር ቀላል ነገር ይመስለዋል ሰው ብዙ በጣም ደስ የሚል ነገር ያለው ነው። ይገርማችኋል። አንዷ ሰርቪስ አስቁማ ማለፍ አልችልም ብላ ነው አንድ ቀን አቁማ መንገድ ላይ አንቃ ያስገባችን። ይህን ያህል ፍቅር አለው ልጅ ቂም የለውም።
ቂም የሌለው ስራ ማለት ማስተማር፣ አለቃና ምንዝር የሌለበት። እኛም ዳይሬክተሮቻችንን ከምንም አንቆጥራቸው፣ ስራችንን ብቻ ነው፣ ተማሪዎቻችንን ብቻ ነው። ጓደኞቻችን ደግሞ እንደ ልጅ አብረን ጓደኛ ሆነን ነው የኖርነው። እንደ ልጅ ስንገናኝ ኧረ እንደው አብሰንት ያደርጉኛል ከቀረው የምንላቸው ጓደኞች አለቃ ሳይሆን እንትና የት ሄደ ተባብለን፣ በተለይ ምስራቅ አጠቃላይ ልዩ ነበር እና በጣም ጥሩ ጊዜን ያሳለፍነው። እንዲህ አይነት አስተሳሰብ ያለው ትውልድ ደግሞ ኖሮ ይህንን ይዞ መገኘቱ በጣም ያስደስታል። እኛንም መገናኘት አቅቶን ነበር። ይገርማቸዋል። ማህበር ነበረን እኛ ሌሎችም የወንዶች ለብቻው የሴቶች ደግሞ ለብቻ አንድ ላይ ግን ነበረን እና ከዛ ከበሽታው በኋላ መገናኘት አልቻለም። የሚገርመው ሁለቴ እኮ አገናኛል፣ ሁለቴ ሳንሞት። በዚህ መሀል እኮ ሞተዋል ጓደኞቻችን እና እግዚአብሔር ያክብራል። ትውልዱ ደግሞ ለእናንተ የሚያስደስት ከእናንተ በታች ይስጣል። የድሮ ተማሪዎች ልበል የምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች አንድ ትልቅ ነገር ብለው ምንድነው እንኳን ለዚህ ያበቃችሁ እንደተባለው በህይወታችን የተለዩ አሉ። በሞት በህይወት ደግሞ ተገናኝተን የማንገናኛቸው ሰዎች ነበር። ስላገናኛችሁ ውለታችሁን እግዚአብሔር ይክፈል ነው ብለው እኔ የፌስቡክ ተጠቃሚም አይደለሁም። ቅርብ ጊዜ አንድ ያነበብኳትን ነገር ልንገራችሁ። ምንድነው አባትና ልጅ አንድ ቤት አብረው ቆይተው አባት ልጁ ዶክተር ሆኗል፣ አባት አርጅቷል እና መኝታ ቤታቸው በር ላይ የሆነ ወፍ ያያል አባት፣ ልጅም ያያል። ልጅ አባት ልጁን ይጠይቃል፣ ምንድን ነች እቺ ነገር? ወፍ ነው። አሁንም መልሶ ይጠይቀዋል ልጅ፣ ወፍ ነው ብያለሁ እኮ። አሁንም መልሶ ይጠይቀዋል፣ ወፍ እኮ ነው። በኋላ ልጅ መጨረሻ ላይ ምንድን ነች እቺ ነገር ይላል፣ ወፍ ነው። ቅድም ነግሬህ የለን ለምን አሁን መላልሰህ ትጠይቀኛለህ ይለዋል። አባት ይናደድና ወደ መጽሐፍት መደርደሪያቸው ጋር ይገቡና ማስታወሻ ያወጣል። ማስታወሻ ያወጡና ይኸውልህ ልጄ፣ አንተ ልጅ ሆነ አንድ ጥያቄ አንድ ጊዜ አይደለም 100 ጊዜ ጠይቀኸኛል፣ ሳይሰለቸኝ የአንድ ጥያቄ መልሼልሃለሁ። አሁን አንተ 3 ጠይቄ ተሰላቸህ። እኔ ያንን እድሜ እንደዛ አድርጌ ነው ያሳደጉ ብለዋል አባትዬ። መምህር ልጁ የፈለገውን ጥያቄ ጠይቅ፣ ጥሩ ሚው መጥፎ መምህሩ አይሰለቸው። ዛሬ ሊናገር ይችላል፣ ነገም ያንን ጥያቄ ሊጠይቆ ይችላል። ሳንሰለች እናንተን በተቻለ እኛ በምናስብ መልክ አስተምረናቸዋል። ለዚህ በቅታቸዋል። አንድ ትልቁ ጥያቄ። ሌላው አሁን ስትጨፍሩ ሳይ እንዲሁ ሌላ ቦታ ያፈሯቸው ጓደኞች ነበሩ። እኔን ጸባይ ይገልጹኛል እና አንተ አሁን በጣም ብስጩ ነህ ይሉኛል። የት ነው? ኳስ የሆነች ኳስ ሜዳ አለች ስንደባደብ ምስል እኔ ብስጩ መሆኔን አላውቅም። ለካ እነሱ ታዝበውኛል በወቅቱ በልጅነቴ። ስለዚህ እንደዚህ አይነት የልጅነትን ጸባይ የምትነጋገሩት እርስ በራሳችሁ የዛን ዕድሜ ነው እንጂ አሁን አርጅተናል፣ ብዙ ነገር እናሳልፋል። ስለዚህ ምን ማለት ነው? ዕድሜ ልካችንን ምንነታችንን የምንታወቀው በልጅነታችን ያለውን ጸባይ ነው። አሁን ካደግን ሌላ ጸባይ ነው የምናመጣው፣ መከባበር ይመጣል። በዚህ ዕድሜ ግን የነበራችሁ በልጅነት ዕድሜ የነበረው ግን መከባበር የለም፣ መታወቁ ነው፣ መዋደዱ ነው፣ መሰዳደሩ ቢለው ከክብር ጋር ነው፣ ከልጅነት ጋር። ስለዚህ ይሄንን ዕድሜያችሁን በትልቅ ነገር ነው ማሳለፍ ያለባችሁ። ትልቅ ስጦታ ነው። አክብራችሁ እዚህ በመድረሳችሁ በጣም አመሰግናለሁ። እኔ እንደውም አልመጣም ብዬ ነበር። አንድ ጓደኛዬ አቶ ተላ ይባላሉ። ተላ እንደዚህ ተጠርተናል እና ለምን
እኔ አፎት አልችልም። ትንሽ አሞታል እንጂ ይመጣ ነበር እና ምን ለማለት ነው? ትልቅ ዕድሜ ነው፣ ትልቅ ጸጋ ነው። መገናኘት ቀላል አይደለም። እግዚአብሔር ስለፈቀደ ተገናኛችሁ። እግዚአብሔር ያክብራችሁ። ይህንኑ ነው ለማለት ነው። ታንኪ እኔ እዚህ ትምህርት ቤት የመጣሁት በ1979 ነበር። ቅድም ሰራዊት ሲነግራችሁ እኔ ነው የነገራችሁ እና እኔ በአስተማርኩበት ጊዜ እንዳልነበረ አውቃለሁ። ተጠራጠርኩና መቼ ነው አንተ እዚህ ትምህርት ቤት ገብተህ የጨረስከው? 72 አለ። አይ እኔ በዚያ ጊዜ አልነበርኩም። ይሄ ማለት ነው መምህር አልነበርኩም ማለት አለ። ሌላ ቦታ ጅማ ሳስተምር ነበር። እዛ ጅማ 3 ዓመት አስተምሬ ነው እዚህ የመጣሁት እና ይሄ በቆይታዬ እጅግ በጣም ደስ ብሎኝ ያሳለፍኩበት ትምህርት ቤት ቢኖር ምስራቅ አጠቃላይ ነው። እናንተ አሁን ብዙ ጊዜ እኛ እንደማናስታውሳችሁ ነው የሚመስላችሁ። በጣም ነው የምትናፍቁ። እውነቴን ነው የምላችሁ። የት ገቡ እነዚህ ልጆች? ምን ዋጣቸው? መንገድ ላይ አላገኘን። መጀመሪያ ዓመት ላይ ስትሄዱ እናገኛቸዋለን አልፎ አልፎ። ከዛ በኋላ ጥፍት በቃ እኔ እንደውም አንዳንድ ጊዜ ፌስቡክ ላይ ሁሉ እፈልጋለሁ ማስታወሳቸው ልጆች። ስለ እውነት የዛሬው ዮሴፍ ሲደውልልኝ በቀደሙት እኔ ነኝ አብዛኛው ስልክ የሰጠው። እጅግ በጣም ደስ ብሎ እውነት እና እንግዲህ ከእናንተ በላይ እኛን የሚያከብር የለም። እኛም ከእናንተ በላይ የምናከብረው ሰው የለም። እውነቱን ለምናምን ተማሪዎቻችን በየቦታው እንዳከበሩ ነው። በቅርቡ እንኳን በ2 ቀን በፊት አንድ ልጅ እሷ እንዳለችው መንገድ ላይ መኪና መንገድ መሀል ላይ እንደው ወርጄ ሰላም ማለት አለብኝ አለ ነው መሀል ትያዛለህ ብዬ በስንት መከራ የሚያስገ ይሄ ክብር ማለት ለኛ በእውነት በጣም በጣም ከባድ ነው። ከእናንተ ነው የምናገኘው ይህ ክብር፣ ከማንም አናገኘው እና እንግዲህ አሁን ይህንን አዘጋጅታችሁ እናንተም የደረሳችሁበትን ደረጃ ለማየት በቅተናል። አድጋችሁ ሌሎቹን አሁን ብዙ ተማሪዎች አሁን አስተምራለሁ። ከማስተማር አልተገለጥኩም። ጡረታ ወጥቻለሁ፣ ግን ሌላ ቦታ አስተምራለሁ። የማስተምራቸው የልጆቼን ተማሪዎች ነው። በጣም ደስ ይለኛል እና ለልጆቹ አያታችሁ እኮ ነኝ ነው የምላችሁ። እጅግ ደስ ይለኛል። እንደዚህ እናንተ ያድጋችሁ ለዚህ በመብቃታችሁ እጅግ በጣም ደስ ብሎናል። እግዚአብሔር ይባርካችሁ። ይህንን የመሰለ ዝግጅት አዘጋጅታችሁ እኛንም ማስታወሳችሁን ስለጠራችሁ እናመሰግናለን። ስለ ስጦታው በጣም እናመሰግናለን። አመሰግናለሁ። እንግዲህ እኔም ከ93 ዓመተ ምህረት ጀምሮ ትምህርት ቤት አስተምሬያለሁ። የሆነ ሆኖ እንደዚህ አይነት ዝግጅት በብዙ ትምህርት ቤቶች የተለመደ አይደለም። ምናልባት እንግዲህ አዲስ አበባ ውስጥ ካሉ 2ኛ ደረጃ ትምህርት ቤቶች በዚህ ደረጃ ያለዛውም በዚህ ረዥም ጊዜ 24 ዓመት ሙሉ እንደዚህ አይነት ነገር ዓመታዊ ዝግጅት የማድረግ ልማድ ምናልባት ጥቂት ቤቶች ጋር የሚያስተጠር የተለመደ አይደለም እና እናንተ ያከበረችው ጊዜ ቀላል ጊዜ የሚባል አይደለም። በጽናት አብራችሁ በወንድማማችነት በጓደኝነት ከዛም አልፎ ደግሞ መምህራኖቻችሁን በማስታወስ በማሰባሰብ እኛን ራሱ አሁን እኔ 4፣ 5፣ 6 ዓመት በፊት ያየኋቸውን ጓደኞችን እዚያ ያገኘኋቸው አንገናኝም፣ አንደዋወልም። ስልኩ አለ ግን ጊዜ በብዙ ምክንያት አንገናኝም። እዚህ ማግኘት የራሱ ጓደኞችን እጅግ በጣም ነው ደስ ያለኝ እና ዘመናችሁ ሁሉ የተባረከ እናንተ ጥሩ ልጆች ናቸው ስለእውነት እና ቀሪ ዘመን የተሳካ ይሁንላችሁ። ደግሞ ለዚሁ በሚቀጥለው ዓመት በሰላምና በጤና ያገናኘን። እግዚአብሔር አገራችንን ሰላሙን ያደርግልን። ሰላም ሁሉ ጤናና ሚስታችሁ እግዚአብሔር ይስጥልን። ላደረጋችሁልን ነገር ሁሉ አመሰግናለሁ። በጣም እግዚአብሔር ይስጥልን። ይህንን ዝግጅት አዘጋጅታችሁ ባለፈው ዝግጅት አዳችሁ ነበረ። በጣም ደስ የሚል ነው። አሁንም የምስራቅ አጠቃላይ ተማሪዎች ወደ ማስታወሻ በር ላይ እንድትሰሩ
አደራ ነው የምላችሁ። የተፈሪ መኮንንን አይታችኋል። ከውጭ ሀገርና ከሀገር ውስጥ ሆነው በመደራጀት ተፈሪ መኮንን በሩ በወርቃማ አድርገው ከመድኃኒዓለም አጠገብ ማለት ነው እዛ የተማሩት ተማሪዎች ናቸው የሰሩት። እናንተም ይህንን አሸራችሁን እንድትተክሉ አደራ ላለው እግዚአብሔር ይስጣችሁ። እንደዚሁ ሀገራችንን ሰላም ያርገው፣ ሰላማችንን ያብዛልን። እኔ በአትክልተኝነት ጥበቃ ይኸው ሰራዊት ፍቅሬን ሲነግረው 28 ዓመቴ ነው አልኩት። በጣም ገረመው። ባለፈው ልመን መጥቶ ነበረ ከአሜሪካን ሀገር መጥቶ እዚህ እኮ የተማርኩት በ1979 ዓመተ ምህረት ነው። እኔ ታውቀኛለህ? ያው አውቃለሁ ትንሽ ልጅ አሉት እና ከዚህ ሰርተፍኬቱን ይዞ ነው የሄደው እና እዚህ የተማርኩበት ተማሪ ትምህርት ቤት ነው። ዛሬ አሁን ሰራዊት ፍቅሬ አርቲስቱን በማየት እነ ማሌትን በማየት ሁላችሁ እግዚአብሔር ይስጥልን፣ እንደዚሁ በርቱልን፣ አደራ እላችኋለሁ። አሻራችሁን በምስራቅ አጠቃላይ ትከሉ ነው የምላችሁ። ጆሲ አደራ።
ይባረክ።